ጫኔ ምን አይነት ሐሳብ ነበረው ቃቂ ወርዶትን የምትጫወተው ካራክተር ንጹህ ሰው መሆን አለባት ይሄ የአክቲንግ ህይወት ያልነበራት የሚል አቋም ነበረው ለምንድን ነው አሁንም አክቹአሊ አንዳንድ ሰዎች ይላሉ አዳዲስ የሆኑ ካስቶች ልክ ሶሚኬ ፍቅር እስከ መቃብርን ሲሰራ ማነው ስም አስተዋሰኝ ሰብለ ወንጌልን ካስት ሲያደርግ የሆኑ ነገሮች እንደሰምቼ ነበር ምክንያቱም መስከረም ነች የምትጫወተው ከሆነ ሰው ጋር እንዳያያዛት ከሌ ነው የሚጫወተው ሊባል ይችላል አዲስ ካስቶች በተለይ እንደዚህ ፓወርፉል የሆነ ካራክተሮች አዲስ ሰው ቢጫወተው በደንብ አምሮ ውስጥ ሴቭ ይደረጋል ብሎ ያስባል እሺ ስለዚህ በቃ አዲስ ልጅ የፈለገ ብታደክም ምናልባት ትንሽዬ የሆነ የአክቲንግ እንትን ያላት እውቀትና አቅም እሱ ላይ መስራት ይቻላል ብሎ ያስባል እና በቃ መማሬን ብሔራዊ ቲያትር መማሬን አውቋል ከዛ ካራክተሯ ከልጅነቴ ጋር መጥቶለታል ከዛ ደግሞ ያዩሽ ደግሞ ቲያትር አለያኛው አላዩኝም እኮ ቢያንስ አይሰሙም ሰምተዋል በቃ አንዲት ልጅ መታለችና ጥሩ ነች ከዛ ሲፈትኑኝም ደግሞ የሚሰራበት ነገር ትንሽ ነገር አዩ ትንሽዬ ነገር ታፉን ፓርት ሰጡሽ እሺ ለፉብኛው ማለት